እንዴት በስለት ማሰብ ይቻላል? ሌላ ተጨማሪ ቡና ያስፈልጋችሁ። የሚያስፈልጋችሁ ነገር የአእምሮ ለውጥ ነው። ያ በ5 ደቂቃ ውስጥ ጭጋጋማውን አእምሯችሁን ወደ ትኩረት የተሞላው አእምሮ የሚቀይር የአእምሮ ለውጥ ነው። እናም የሆነ የረቀቀ ነገር አይደለም፣ ወይ ደግሞ የሆነ የምጡቅ ሰው ጥበብ አይደለም። ከዛ ሁሉ የቀለለ ነው። ብዙ ሰዎች ቀናቸውን በባዶ ነው የሚጀምሩት። ከእንቅልፋችሁ ትነሳላችሁ፣ ከዛ ስልካችሁን ስክሮል ታደርጋላችሁ፣ ምናልባት ቡና ነገርም። ከዛን አእምሯችሁ ለምን እንደ 2G ስፒድ ሁሉ ቀርፋፋ እንደሆነ ይገርማችኋል። በጥራት ማሰብ ከውሃ ስር መጽሐፍ ለማንበብ እንደመሞከር ነው ስሜቱ። መሀል አረፍተ ነገር ላይ ቃላቶቻችሁን ትረሳላችሁ። ከዛን በትናንሽ ታስኮች ትጨነቃላችሁ። ከዛን እያረጀው ነው እንዲህ ብላችሁ እድሜ ላይ ታላካላችሁ። እንዲሆናችሁ ታውቃላችሁ። ገና ከእንቅልፋችሁ ስትነቁ ቀጥታ ስልካችሁን መያዝ። ቲክቶክ ከኦክሲጅን ይልቅ በጣም ወሳኝ የሆነበት ጊዜ። ከ45 ደቂቃ ስክሮል ማድረግ በኋላ ህይወታችሁን እዛ ቪዲዮ ላይ ካሉት ሰዎች ጋር ራሳችሁን ካወዳደራችሁ በኋላ ከዛ ትነሱና ትናገራላችሁ። እናም ምንም ሳታውቁት ከሌላው ሰው ኋላ ትቀራላችሁ። ትነሱና ትደናገራላችሁ። እናም ምኑንም ሳታውቁት ከሌላ ሰው ኋላ ትቀራላችሁ። እና ከዛስ በኋላ አሁንም ፎከስ ማድረግ አትችሉ። የሆነ ነገር መቀየር እንዳለበት ታስተውላላችሁ። ከዚህ የምንማረው ነገር የአእምሮ መሳል አእምሯችሁን በጣም በመግፋት አይደለም የሚመጣው። አእምሯችሁ ማተኮር ይፈልጋል። በወከባ በጫጫታ ውስጥ እንዲፋለም ማድረግ ማቆም ብቻ ነው ያለባችሁ። አእምሯችሁ የተሳለ እንዲሆን ማድረጊያው መንገድ ይሄ ነው። አእምሯችሁ የምትቀይሩበት 3 ቀላል ልማድ። አንደኛ፣ ከስክሪን በፊት ፀሐይ። ስልካችሁን ከመንካታችሁ በፊት መስኮታችሁን ክፈቱ ወይም ደግሞ ወደ ውጭ ውጡ። የ5 ደቂቃ የጠዋት ፀሐይ ብቻውን ለአእምሯችሁ የመንቂያ ሰዓት ነው ብሎ ይነግረዋል። ሙዳችሁን ከፍ ያደርጋል፣ ሰውነታችሁን ሰዓት ያስተካክላል። እናም ካፌን ከሚችለው በላይ የአእምሮ ጭጋግን ያጸዳል። ሁለተኛ ደረጃ፣ ፊታችሁ ላይ ቀዝቃዛ ውሃ። አዎ አይመችም፣ ነገር ግን ቀዝቃዛ ውሃ ፊታችሁ ላይ መድፋት ነርቨስ ሲስተማችሁ እንዲነቃ መልእክት ይሰጠዋል። አእምሯችሁን ከእንቅልፍ ሞድ እንዲወጣ ማስደንገጥ ማለት ትችላላችሁ። ይሄ አትሌቶች ያደርጉታል፣ ኔቪ ሲሎችም ያደርጉታል። እናንተም ልታደርጉት ትችላላችሁ። ትንሽዬ ስራ ልትሰሩ ፈልጋችሁ ፈዘዝ ነገር ብላችሁ ከሆነ ማለት ነው። ሶስተኛ፣ 2 ደቂቃ አሁንነት። ይሄ ጨዋታ ቀያሪ የሆነ ነገር ነው። ረጋ ብላችሁ ቁጭ በሉና ለ2 ደቂቃ ያህል አተነፋፈሳችሁ ላይ አተኩሩ። ያለምንም ሙዚቃ፣ ያለምንም ስልክ፣ ያለምንም ረብሻ አእምሯችሁን ለትኩረት እያበቃችሁ ነው። በዚህ ማስታወሻ ተጨማሪ ረብሻ ያስፈልጋችሁ፣ ጥራት ነው የሚያስፈልጋችሁ። የተሳለ አስተሳሰብ ያላቸው ናቸው ከሌላው የተሻለ የሚሰሩት። እነሱ ናቸው ምን ዋጋ እንዳለው በጥራት የሚያስቡ። እና ደግሞ ጥራት ክላሪቲ የሚመጣው ቦታ ስትተውለት ነው። 5 ደቂቃዎች አሏችሁ፣ በጥበብ ተጠቀሟቸው። መበረታታት። ነገውኑ የሆነ መነኩሴ መሆን የለባችሁ። ትንሹ ጀምሩ። ከነዛ ካየናቸው ውስጥ አንዱን ለነገ ጠዋት ምረጡ። ከዛን አእምሯችሁን እንዴት የተለየ ስሜት እንደሚኖረው አስተውሉ። ጭጋጋማ ከሆነ ወደ ትኩረት ያለው አእምሮ ትሸጋገራላችሁ።